ነቢያት ወሐዋርያት ጻድቃን ወሰማዕት ደናግል ወመነኮሳት አይሩግ ወሕፃናት ገዳማውያን ወሊቃውንት ሰአሉ ለነ ኩልክሙ ቅድመ መንበሩ ለጸባኦት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መጋቢት 25 ቀን የሚከበሩ የቅዱሳን በዓላት። እንኳን ለዘመነ ሐጋይ በጋ የመጨረሻ ዕለት በሰላም አደረሳችሁ አደረሰን። አምላካችን እግዚአብሔር ሁሉን ስነ ፍጥረት የፈጠረ ለሰው ልጆች ጥቅም ነው። ጌታ አዝማናትን፣ ወሮችን፣ ሳምንታትን፣ ቀኖችንና ሰዓታትን ፈጥሮ ወስኖ ሰጥቶናል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥንታዊ እንደመሆኗ ሁሉ ነገሯ በሥርዓት ይፈጸማል። በራሷ የዘመን ቀመር ስሌት መሠረትም አንድ ዓመት በ4 ወቅቶች ይከፈላል። አባታችን ሊቁ ቅዱስ ያሬድም እነዚህን ወቅቶች መሠረት አድርጎ መንፈሳዊ ድርሰቶችን ደርሷል። እነዚህ አዝማናት ወይም ወቅቶች አንደኛ ዘመነ ክረምት ከሰኔ 26 እስከ መስከረም 25፣ ሁለተኛ ዘመነ መጸው ከመስከረም 26 እስከ ታኅሳስ 25፣ ሦስተኛ ዘመነ ሐጋይ ከታኅሳስ 26 እስከ መጋቢት 25፣ አራተኛ ዘመነ ጸደይ ከመጋቢት 26 እስከ ሰኔ 25 መሆናቸው ይታወቃል። ዘመነ ሐጋይ ወይም በጋን የባረከ አምላክ ዘመነ ጸደይ ወይም መከርን እንዲባርክልን የንስሐ ጊዜም እንዲያደርግልን ቅዱስ ፈቃዱ ይሁን። ቅዱስ አንሲፎሮስ። በዚህች ዕለት ጌታችንን በሀገረ ናይን የተከተለ ከዋለበት ውሎ ካደረበት ያደረ ከ72ቱ አርድእት የተቆጠረ ሐዋርያው ቅዱስ አንሲፎሮስ አርፏል። ዳግመኛ በዚህ ዕለት አይሁድ ለመጨረሻ ጊዜ ጌታችንን ሊገድሉ ተስማሙ። ይሁዳም በ30 ብር ይሸጠው ዘንድ ከአይሁድ ጋር ተዋዋለ። የጌታችን ኢየሱስ ክርስቶስ ይቅርታውና ምሕረቱ ከሁላችን ጋር ይሁን። መጋቢት 25 ቀን የሚከበሩ ዓመታዊ ቅዱሳን በዓላት። ቅዱስ አንሲፎሮስ ሐዋርያ ከ72ቱ አርድእት። በዚህ ዕለት የሚከበሩ ወርኃዊ ቅዱሳን በዓላት። ቅዱስ መርቆሬዎስ ሰማዕት፣ ቅድስት ቴክላ ሐዋርያዊት፣ ቅዱስ አበከረዙን ሰማዕት፣ ቅዱስ ዱማዴዎስ ሶርያዊ፣ አቡነ ሐቢብ ወይም አባ ቡላ፣ ቅዱስ አባ ቡፋና ጻድቅ፣ ቅዱስ ይሁዳ ሐዋርያ ከ72ቱ አርድእት። የቅዱሳኑን ሕይወት የሚመለከት ከመጽሐፍ ቅዱስ የተወሰደ ጥቅስ። የቅዱስ ጳውሎስ መልእክት ወደ ዕብራውያን ምዕራፍ 1 ቁጥር 1 ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞም ዘመናትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረን። እርሱም ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ዘአቅረብኩ አላፍ ቅዱሳንን አዘክሬ ምስጋናን አቀረቡልህ። እንዲህ ቅዱሳን ዘወትር አንተን ያገለገሉ ናቸው። በድህነቴ የማነብልህ መጽሐፍ ምስጋና ተቀበል። አንተ ብዙ ባለጠጎች ካገቡት ይልቅ የድሃዋን መበለት ስጦታን ተቀብላለና። ቅዱሳን የሆናችሁ ነቢያት፣ ለማስተማር የተመረጣችሁ ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን የሆናችሁ መላእክት፣ እናንተም ደናግል ቸር የሆናችሁ መነኮሳት ይህችን ጉባኤ አንድነታችን መባረክን ባርኩ። ስትባርኩም ከሕፃናቱ ጀምራችሁ እስከ ሽማግሌው ድረስ ይሁን። በብራና በወረቀት የጻፈውን ሊያስደርስ በገንዘብ ዋጅቶ ያጻፈውን አምኖ ያነበበውን ወደ ሌላ ልሳንም የተረጎመውንም በዝነ ልቦና አምኖ የሰማውን ከጠብ ከክርክር ከመከራ ከችግር በምትሰውር በእናቱ በማርያም ጸሎት ኢየሱስ ክርስቶስ ሁላችን አንድ ላይ ይማረን፣ ቅዱስ መንፈሱንም ይላክልን ከዛሬ ጀምሮ ለዘላለሙ ዳግመኛም እስኪመጣ ድረስ አሜን። ነቢያት ወሐዋርያት ጻድቃን ወሰማዕት ደናግል ወመነኮሳት አይሩግ ወሕፃናት ገዳማውያን ወሊቃውንት ሰአሉ ለነ ኩልክሙ ቅድመ መንበሩ ለጸባኦት